እዚህ ለሁለት ተሰንጥቆ ነው ለሁለት ተከፍሎ ነው የተባለው ማለት ነው። ይሄው ኖርማል ነው፣ ምንም ነገር የለም። ገባ በቢላም የተፈቅፍቅ ያለ የተባለው ይሄው ፊቴም ኖርማል ነው። በስኮርቶ ላጥላጥ አርጎ ጽፎ ሰጠኝ። የት ውስጥ ገብቼ እንዳወራ የተቀባውት ነበረ 4 ቦታ ላይ ማለት ነው። ገና መጀመሪያ እየሳኩም ቢብያቸው ማለት ነው። አዲስ ሱ ገበያ ለላክሽ ኤጀንሲ ያለኝ እሺ ካሳውና ያለ ብለሽ እንዳትይ፣ ስለዚህ ሂጂና ቀጥታ ዋና ዳይሬክተሩን ሄደሽ አናግረሽ የሕክምና ማስረጃ እንዲህ ስለተታመምኩኝ እና ጤና መድን ለወጣ ጤና መድን ደግሞ ያለ አይዲ አይቻልም ብለዋልኝ። ስለዚህ ባጋጠመኝ የጤና ችግር ምክንያት ጤና መድን ማውጣት ስላልቻልኩኝ ቀበሌ መታወቂያ አምጥ ስለተባልኩ እንደሱ እንድተባበሩ ይፈልጌ ነው ብለሽ ዶክመንቶችሽንም የሕክምና የትምህርት ቤቱን አስገቢ አለኝ። ቀደም ተከትሏን ይዤርኩ መተሽ መውሰድ ትችያለሽ ተባልኩ። ቀጥታ መጥቼ ወሰድኩ። እሱ ከተሰጠኝ በኋላ ነው የሆነ እንኩሽኩሾቹ ጀመሩ። ያው ስራው የተጀመረ የዛኔ ነው እንጂ ቤት እንደከራይ ያደረገ 7000 ብር በእጅ የሰጠኝ ታሪኩ ይባላል። የቤት ቴሌቪዥን ሰራተኛ ነው። ታሪኩን የሰጠኝ በእጄን የሰጠኝ እዚህ አይደለም እዚያኛው ነው ቤቴ ነው ስለማመድ የነበረ። ባለቤትሽ እንዳይው ደብቂ እኔና አንቺ ብቻ ነን ሚስጥሩን መያዝ የምንችል ብሎ ቃል ገብቶልኝ ስለነበር አልጋ ውስጥ ነበር ያስቀመጥኩት የነበረ። 7000 ብር እንደሰጠኝ ቤት መከራየቴን እንደ ማረጋገጫ ቀጥታ ኢቢኤስ ሄድኩኝ። ተከራይቻለሁ ብዬ ያንን 3000 ብር መልሼ ይዤ ሄድኩኝ። ይዤ በሄድኩበት ሰዓት ተከራይቻለሁ ቤቱ ነው አብረን እንሄድና እንየው ግቢውን አልኩኝ። አምጥቼ አዩት። ካዩት በኋላ ኢቢኤሱ ማለት ነው ታሪኩና ሌላም ሰራተኞች አሉ አብረው መጣው አይተውት ግቢውን ቸክ አድርገው ሄዱ። በሌላኛ ቀኑ ነው ለቀረጻ የመጡ። ደምቢዶሎን እንድጠራና ጥቃት እንደደረሰብኝ እንዳወራ ያደረገው ካሳሁን ነው። ከዚያ በኋላ ያለው የትኛውም ሰው ሲጠይቅሽ እኔን ሲለኝ ካሳሁን ራሱ የትኛውም ነገር ሲጠይቅሽ ምንም ችግር የለውም ይሄ ቆንሽ ያለው ይሄኛው እኮ ደምቢዶሎ ሰው ልጅ ነው አዋሪው እኮ እንትን ምንም ነገር እንዳታወሪ ይሄ ጆሮን ራሱ ወደዚህ ስቦ ያዋንተን እያለ ነው ሁሉ ብለኛል። እሱ እንደውም የነቀይ ደውሹሽ ያለ ረጅም ነው እና 1 አመት ምናምን የሆነው ከመጣ ያ ማለት ወሳይ ኩነት ከመስራት ከጀመረ 1 አመቱ ነው። ህሊና የሆነ ቃላቶችን ስሳትና የሆነ ሲጣፋብኝ ከመሃል ታስተካክለልኛለች። እንትኑ ጥቃቱ ደርሶባትኝ አንገቷ ያለበት ምክንያት የተቆረጠበት እሷ ናት የነገረችኝ ህሊና ማለት ነው። እንዲህ ሲመታ እንዲህ ሲወረወር ቀጥታ እፍ አለ። ግራ ቀኝ ሄድ አይታወቅም። እንዲህ ሲቆረጥ ሲመታ እፍ አለ የሚለውን እሷ ናት እንድላይ ያደረገች። ሰላም እንደምን አላችሁ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች፣ ዛሬ እንግዲህ በብርቱካን ጉዳይ አዳዲስ መረጃዎች ናቸው በየያሰብኳቸውን አዳዲስ ቪዲዮዎች ይዤላችሁ ለእናንተ መጥቻለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮንም እንደምትወዱት ስለማልጠራጠር ላይክ አድርጋችሁ መጀመርም እንዳይረሳ፣ ሐሳብ አስተያየታችሁን ወንድማዊ ምክራችሁንም ኮሜንት ላይ አስቀምጡልኝ። ዛሬ እንግዲህ ልንነጋገርበት የመረጥነው የብርቱካን ጉዳይ ነው። የብርቱካን ፊልም ጀርባ ያለው እውነትስ ምንድነው? ይህ እንግዲህ የብዙዎች ጥያቄና ብዙዎች መልስ ያላገኙለት ትልቅ የአእምሮ ጥያቄ ሆኖ ቀጥሏል።
የብርቱካን ጉዳይ እንግዲህ ብዙዎች አሁንም መነጋገራቸውን ቀጥሏል። መልስ ያልተገኘለት ከባዱ የብርቱካን ጥያቄ ይሄ ወሬ እንዲወራስ ለምን ተፈለገ? ሰዓቱና ጊዜውን ጠብቆ በዚህ ሰዓት ሊወራ የተፈለገበት አጀንዳውስ ምንድነው? ከኋላ ያሉትስ እነማን ናቸው? የሚለው ጥያቄ እንግዲህ አሁንም ያልተመለሰ ጥያቄ እንደሆነ ቀጥሏል። በብርቱካን ዙሪያ የሚወሩ ማንኛውንም አይነት መረጃዎች ይዤላችሁ የመመጣም ነው የሚሆነው። ሌላው ደግሞ ሳምንቱን ሲያነጋግር የነበረው እጅግ ትልቅ ባለሀብት የሆኑትን በብዙዎች ዘንድም እውቅናን ያተረፉት ሼህ ሁሴን አላሙዲን ያሉበት ሁኔታ ነው። በዚህ ዓመት የባለሀብቶች ዝርዝር በወጣ ጊዜ ስማቸው እዛ ዝርዝር ውስጥ ባለመኖሩ ምክንያት ብዙዎች የራሳቸውን ሐሳብ አስተያየትም መላምት ግምቶችንም እየሰጡና እየተነጋገሩበት የሚገኘው የባለሀብቱ ጉዳይ ነው። እሱም ቪዲዮ ተከታትለን በሱ ጉዳይ አንዳንድ የምላችሁ ነገር ይኖረኛል። ፎርብስ የዓለማችንን ቢሊዮነሮች ስም ዝርዝር ይፋ ሲያደርግ የሼክ አላሙዲን ስምን አለማካተቱ አነጋጋሪ ሆኗል። ሼክ መሐመድ አላሙዲን ለተከታታይ ዓመታት በፎርብስ ላይ ከሚሊዮነሮች ዝርዝር ውስጥ ይወጡ የነበረ ሲሆን በአሁኑ ዓመት እትሙ ላይ ግን ይህንን አለመውጣቱ ጉዳዩን አነጋጋሪ አድርጎታል። ፎርብስ በየዓመቱ በዓለማችን ላይ የሚገኙ ቢሊዮነሮችን ዝርዝር ይፋ የሚያደርግ ሲሆን የዘንድሮው ማለትም የ2025 ሪፖርቱን ትላንት አውጥቷል። በዚህ ዝርዝር ውስጥ የተካተቱት 3028 የዓለማችን ቢሊዮነሮች ናቸው። ካለፈው ዓመት ቁጥራቸው በ247 በልጦ መገኘቱን መጽሔቱ አስረድቷል። በዚህም ለመጀመሪያ ጊዜ በዓለም ላይ የሚገኙት ቢሊዮነሮች ቁጥራቸው ከ3000 አልፎ የተገኘ ሲሆን እነዚህ ሰዎች ያላቸው ሀብት ሲደመር 16.1 ትሪሊየን ዶላር ሆኗል። ከእነዚህ 3000 ቢሊዮነሮች መካከል ሶስቱ ከ200 ቢሊዮን ዶላር በላይ ሀብት ያላቸው መሆናቸውን የገለጸው ፎርብስ ይህም ለመጀመሪያ ጊዜ መሆኑን አውስቷል። እንዲሁም ከ100 ቢሊዮን ዶላር በላይ ሀብት ያላቸው ደግሞ ቁጥራቸው ዘንድሮ 15 ደርሷል። የዓለማችን ቁጥር 1 ሀብታም የሆነው ኤለን ማስክ አሁን ላይ 342 ቢሊዮን ዶላር ሀብት እንዳለ የጠቀሰው መጽሔቱም በዚህ ዝርዝር ቀዳሚውን ቦታ አሜሪካ መያዟን አስታውቋል። በአሜሪካ 902 ቢሊዮነሮች እንዳሉ ገልጾ በቀጣይነት ቻይና 450 ቢሊዮነሮች እንዳላት ጠቅሷል። ህንድ ደግሞ በሶስተኛ ደረጃ ቢሊዮነሮች ያሉባት ሀገር ሆናለች። በአጠቃላይ ቢያንስ ቢሊዮን ዶላር ያላቸው ሰዎች በ76 ሀገራት ውስጥ የሚገኙ መሆናቸውን የጠቀሰው መጽሔቱም ከ8 ዓመታት በኋላ ለመጀመሪያ ጊዜ የሳውዲ ባለሀብቶች እዚህ ዝርዝር ውስጥ መግባታቸውን አስታውቋል። የዛሬ 8 ዓመት በሳውዲ አረቢያ የጸረ ሙስና ዘመቻ ከተከናወነ ወዲህ እነዚህ ባለሀብቶች ከፎርብስ ዝርዝር ውጭ ሆነው የቆዩ ቢሆንም በዘንድሮ ሪፖርት ግን 15 የሳውዲ ባለሀብቶች ተካተዋል። ይሁንና ከነዚህ መካከል ትውልደ ኢትዮጵያዊ ሼክ መሐመድ አላሙዲ የሉበትም። ሼክ መሐመድ አላሙዲ በፎርብስ መጽሔት ከተዘረዘሩ ከ3000 ቢሊዮነሮች ውስጥም አለመካተታቸው መናገሪያ ሆኗል። ይህ በእንዲህ እንዳለ ብሉምበርግ በቅርቡ ይፋ ባደረገው ሪፖርት ላይ ሼክ መሐመድ አላሙዲን ከቢሊዮነሮች ዝርዝር ውስጥ አካቷቸው የነበረ ሲሆን በመጽሔቱ ደረጃም 276ኛው ሀብታም መሆናቸውን አስታውቀው ነበር። አላሙዲም 10.6 ቢሊዮን ዶላር ሀብት አላቸው ብሎ ነበር። ይሁንና ፎርብስ መጽሔት ግን እሳቸው ለምን ሊያካተት እንዳልቻለ አነጋጋሪ ሆኗል። የሀገሪቷ ቁጥር 1 ቢሊዮነር የስዊድን፣ ሞሮኮ፣ ሳውዲና የኢትዮጵያ ኢንቨስተር፣ የወርቅና የነዳጅ ቀመረኛ፣ የብዙ ኢትዮጵያውያን ባለውለታ 76 ዓመቱ ጎልማሳና 8 ልጆች አባት ሼህ ሁሴን አሊ አላሙዲን ብዙ አድናቂ ቢኖራቸው ሀገሪቷን ዘርፈው ንብረት አሸሹ እንጂ እንጠቀማት ለሚሏቸው ጥቂት ግለሰቦች ግን መስሚያቸውን በጥጥ ሳይሆን በዶላር ደፍነው ነው የሚሄዱት። ኢትዮጵያ የትብታቸውን ቀብራ ብታኖራቸውም በ19 ዓመታቸው ሳውዲ አባታቸው ዘንድ በመሄድ በነዳጅ የጠገበውን የሳውዲ መሬት በዶላር ያርሱት ጀመር። በሳውዲ ነዳጅ ማደያዎች የከፈቱት ሼሁ ስደተኛው ልባቸው ቢያስቸግራቸው ወደ ኢትዮጵያ ተመልሰው መዝናኛ ሆቴል፣ ወርቅ ማውጫ ድርጅት፣ ሩዝና የቡና ማሳ፣ የሲሚንቶ ማምረቻ ፋብሪካ ከፍተው የነዳጅ ካምፓኒ ጨምረውበታል። የነዳጅ ነገር ሲነሳ አንድ ልድገም በማለት ሀገረ ስዊድን ትልቁን የነዳጅ ማጣሪያ ከፍተዋል። እንዲያጣላል በማለት ሞሮኮ
2 የነዳጅ ድርጅቶችን ከፍተው ሳሚር ሲሉ ሰይመዋቸዋል። ሰውየውን ሼባ አትበሏቸው። ሼባስ እሳቸው ጋር በእድሜ የሚተካከለው 9ኛ ልጃቸው ቅዱስ ጊዮርጊስ የእግር ኳስ ክለብ አይ ስኬት አይ ገንዘብ ትሉ ይሆናል። ግን ሰውየውን መከራ አይተዋል። 2005 ጂን ቻርልስ የተባለ ጋዜጠኛ አሸባሪ ይቀልባሉ በማለት በእንግሊዝ ፍርድ ቤት ቢገትራቸውም እንደነካው ሳይታወቅ ከወራት በኋላ ተመልሶ የተሳሳተ መረጃን ያቀረብኩት በማለት ክሱን አቋርጦታል። የኛው ሀገር ኤልያስ ክፍሌ ደግሞ በተመሳሳይ ክስ ተመሳሳይ ስራ አሸባሪ ደጉማሉ ብሎ ወነጅላቸውም አሁን በቃኝ ያለው የእንግሊዝ ፍርድ ቤት ግን ኤልያስን 282,000 የአሜሪካን ዶላር ስም በማጥፋት ወንጀል እንዲከፍላቸው አዟል። ሼሁ በ2017 በሳውዲ በሙስና ወንጀል ተጠርጥረው ባለ 7 ኮከብ ሆቴል ውስጥ በቀን 4 ብቻ እየበሉ ሲንገላቱ ቆይተው ጠቅላይ ሚኒስትሩ ባቀረቡት ጥያቄ መሰረት ከዛ ከሚያስከፋ እስር ቤት እንዲለቀቁ ተደርጓል። ሼሁ አርቲስት ሲታመም አስታመው ለግድቡ ቦንድ ገዝተው ለኮሮና ደሃ አብልተው ለብዙዎች ደግሞ የሥራ ዕድል ሲፈጥሩ ቆይተዋል። ስልጣን ቢኖረኝ ኖሮ ጫትን ከሀገሪቷ ጠራርግ ያጠፋው ነበር ያሉት የሸራተኑ ባለቤት የታዲያስ አዲሱ መሐንዲስ ሰይፉ ፋንታሁን ለሰርጉ አክብሮ ቢጠራቸው አላሳፍርም በማለት ከመታደምም በላይ እስክስታ በመውረዳቸው ሰይፉ 100 ብር ሸልሟቸዋል። ስለ ፍቅር በባንባ ማፈሰል ለግለውባ አጥቅኔ አይሆን ካሳ የክርስቶስ ተከታዮች መሆናችን የሚታወቀው በፍቅር ነው። መገለጫችን መታወቂያችን ፍቅር ነው። የክርስትና ሕይወት የክርስትና እምነት መታወቂያው ፍቅር ነው። እግዚአብሔር ፍቅር ስለሆነ እኛ ደግሞ የክርስቶስ የእግዚአብሔር ልጆች ከሆን መፋቀር አለብን፣ መዋደድ አለብን፣ መረዳዳት አለብን፣ መተዛዘን አለብን። በዚች ምድር ላይ ስንኖር እግዚአብሔርን አስደስተን እኛም ተደስተን የእግዚአብሔር ልጆች ሆነን በክርስቶስ ክርስቲያኖች ተብለን ክርስቲያን የተባልነው የክርስቶስ ተከታዮች ስለሆን ነው። ክርስቶሳውያን፣ የክርስቶስ ተከታዮች፣ የክርስቶስ ተማሪዎች፣ የክርስቶስ ልጆች ማለት ነው ክርስቲያን ማለት። ግን ስሙ ብቻ ነው ወይስ እየሰራንበት ነው? ስሙ ብቻ ነው የያዝነው ወይስ ተግባሩንም ጭምር ነው? ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ቪዲዮንም እንግዲህ እንደወደዳችሁት ምንም አልጠራጠርም። ወንድማዊ ምክራችሁን፣ ሐሳብ አስተያየታችሁንም ኮሜንት ላይ አስቀምጡልኝ። ለቻናሉም አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።